ወንድና ሴት በጣም ስለተፈቃቀሩ በጣም ስለተከባበሩ በጣም ኦቨር ስለተዋደዱ ሰላም ህይወት ይኖራሉ ወይ? ይሄ የብዙ ሚሊዮን ሴቶች ጥያቄ ነው። የብዙ ሚሊዮን ወንዶች ጥያቄ ነው። በነገራችን ላይ ሴት የሆነ ጓደኛ አቁማ የሆነ ጋ የምትሄድ ወንዱ አንዷን አቁሞ አንዷ ጋር ልሳካ ብሎ ወደ ብዙዎቹ ጋር እየሄዱ የሚሉት በአንድ በሚገርም አደገኛ ሚስጥር ነው። ሁለት ወንድና ሴቶች ስለተዋደዱ ስለተፈቃቀሩ የተባረከ ህይወት አይኖራቸውም። የተባረከ ህይወት የሚኖራቸው ፍቅራቸው ዘለቄታ የሚኖረው በእርግጠኝነት አንድ ነገር መካከላቸው ሲኖር ነው። በነገራችን ላይ ይሄ በጣም የተጠናበት እናንተ ብትሞክሩበት እኔ 100% ኃላፊነትን የምወስድበት ነገር ነው ማወራችሁ። እሱ ምንድነው? የተፈቃቀራችሁ ሰዎች ያገባሽውን ሰው ወይ ደግሞ ያፈቀርሽውን ሰው እስከ ለተሞትሽ ከሱ ጋር መኖር የምትፈልጊ ከሆነ ከሷ ጋር መኖር የምትፈልጉ ከሆነ አሁን በትዳር ውስጥ ይሄን ቪዲዮ የምትሰሙ በትዳር ውስጥ ያላችሁ ሰዎች ካላችሁ ትዳራችሁን ገነት ማድረግ የምትፈልጉ ከሆነ አንድ በህይወታችሁ የሚገርም ነገር ያስፈልጋችኋል። እሱ ምንድነው? እግዚአብሔር ነው። በእርግጠኝነት ነው የምነግራችሁ። ሁለት የሚዋደዱ ሰዎች መካከል እግዚአብሔር ከሌለ የሚያዋድደው የእግዚአብሔር መንፈስ ከሌለ በጣም ቢፈቃቀሩ በጣም እስከ ጥግ ሳይኮሎጂ ያጠኑ በጣም የሚገርሙ ምሁራንም ቢሆኑ እማትነካው የማይነካት የሚገርም ህግ ተቀምጦ የሚገራርሙ ሳይካትሪስቶችና የስነ ልቦና ምሁራን አጠገባቸው ቢኖሩ እኔ 100% እርግጠኛ ነኝ ከ5 ዓመት ከ10 ዓመት በኋላ ይፋታሉ። መቼም ቢሆን የማይፋቱት ምን አይነት ባልና ሚስቶች ናቸው፣ ምን አይነት ፍቅረኛሞች ናቸው ብላችሁ ካላችሁኝ እግዚአብሔር መካከላቸው ያለ እግዚአብሔር ነው የሚያዋድደው፣ እግዚአብሔር ነው የሚያፈቃቅረው፣ እግዚአብሔር ነው የሚያከባበረው። ፈተናውን እያለፉ ሲሄዱ እየጠነከሩ የሚሄዱት የእግዚአብሔር መንፈስ መካከላቸው ካለ። የእግዚአብሔር መንፈስ መካከላቸው ከሌለ እኔ 100% እርግጠኛ ነኝ 100%። በነገራችን ላይ ሴት ልጅ እናትና አባቷን ትተዋለች ነው የተባለው። ነገር ግን እግዚአብሔርን ትተዋለች አልተባለም። ወንድ ልጅ እናትና አባቱን ሊተው ይችላል፣ እግዚአብሔርን ይተዋል ግን አልተባለም። እግዚአብሔር የሌለበት በእርግጠኝነት ነው የምነግራችሁ ትዳር ሊሆን አይችልም። የሆነ ሪሌሽንም ቆሞ ሌላ ነገር ይጀምራል። እዛም ግን የሚያዋድደው የእግዚአብሔር መንፈስ መካከላቸው ከሌለ በቅርቡ ሊለያዩ ይችላል። በጣም ብዙ ሚሊዮን ሴቶች ማለት ይቻላል በኢትዮጵያ ውስጥም ወንድ ያፈራርቃል። እግዚአብሔር የሚያዋድድ እግዚአብሔር መንፈስ እነሱ መካከል የለም፣ እነሱም አይፈልጉትም። እሱን ከቤታቸው አስወጥተውታል። ከዛ የተነሳ ጓደኝነት ይጀምራሉ፣ ይቆማል። ትዳር ይጀምራሉ፣ ይቆማል። ትዳር ይጀምራሉ፣ ይቆማል። ስለዚህ ሁለት የሚፈቃቀሩ ሰዎች ስለተፈቃቀሩ ብቻ በሰላም ይኖራሉ ብላችሁ የምታስቡ ሰዎች ተሳስታችኋል። ሰላም ሆናችሁ መኖር ከፈለጋችሁ የሚያዋደደውን የእግዚአብሔር መንፈስ መካከላችሁ አስገቡ። 100% እርግጠኛ ነኝ። ፈተና ሊበዛበት ይችላል፣ ፈተና ሊበዛብሽ ይችላል። በእርግጠኝነት ግን እስከ ዕለተ ሞትሽ በትዳር ጸንተሽ ትኖሪያለሽ። እስከ ዕለተ ሞት ከሚስት ጋር ጸንተህ ትኖራለህ። ይሄ ካልሆነ ግን ይመጣል ሰው ይሄዳል፣ አሁንም ሰው ይመጣል፣ አሁንም ሰው ይሄዳል። ይሄንን ማድረግ ከቻላችሁ የሚገርም ህይወት ነው የምትኖሩት። አሁን ያገባችሁም ሰዎች ያላገባችሁም ሰዎች ከማግባታችሁ በፊት ይሄን አስቡ። ስለተፈቃቀራችሁ አትዋደዱም እስከ መጨረሻው። የሚያዋደደው የእግዚአብሔር መንፈስ ግን መካከላችሁ ካለና በቤታችሁ ከገባ በእርግጠኝነት ነው የምነግራችሁ ምንም ፈተና ቢሆን ተቋቁማችሁ እስከ ዕለተ ሞታችሁ ትኖራላችሁ። በዚህ ጉዳይ ሐሳብ ካላችሁ ኮሜንት ላይ አስቀምጡልኝ። አመሰግናለሁ። በጣም ቤቴን ማዳን እፈልጋለሁ፣ ትዳሬን መታደግ እፈልጋለሁ። በጣም ጫና በዝቶብኛል፣ ስቃይ ላይ ነኝ፣ መማከር እፈልጋለሁ፣ መጠንከር እፈልጋለሁ የምትሉ ካላችሁ ነገ ዛሬ ሳትሉ አሁኑኑ ወደ መልህቅ ደውሉ። ይሄን ቪዲዮ ለዘመድ ለጓደኛ ለቤተሰብ ላኩላቸው። ውጭ ሀገር ያላችሁ ሀገር ውስጥም ያላችሁ ክፍለ ሀገርም ሆናችሁ እንዴት ልማከር የምትሉ ካላችሁ በስልክና በኦንላይን በአካል የማማከር አገልግሎት እንሰጣለን። ስነ ልቦናዊ ጥንካሬ ለማግኘት ከፈለጋችሁ ወደ መልህቅ ጎራ በሉ። እንዲሁ ደግሞ ይሄን ቪዲዮ ትዳራቸውን ለመፍታት ቤታቸውን ለመበተን ላይ ያሉትን ዘመዶች ያሉ ቤተሰቦች ካሏችሁ ለነሱ ይሄን ቪዲዮ ሼር አድርጉላቸው። 0977 4050 አንድ ቀን ይጠቅማቸዋል። ይሄን ስልክ ሴቭ አድርጉት። የትዳር ሐኪም መጽሐፍን እፈልጋለሁ፣ ትዳሬ ላይ መስራት እፈልጋለሁ፣ ራሴ መስራት እፈልጋለሁ፣ ምንድነው የሴት ግዴታ ምንድነው የወንድ ግዴታ፣ ማግባት እፈልጋለሁ ግን ትዳር አላገኘው የምትሉ ካላችሁ የትዳር ሐኪም መጽሐፍን አንብቡ። ወዲያው የሆነ ውሳኔ ላይ ትገባላችሁ። መጽሐፉን ለማግኘት 0988 50 77 ላይ ደውሉ። አመሰግናለሁ በጣም።